انت ارينا بمحلኛት ነገር تخل بدن بنوكل نسمع انت እሺ ሶ ጋይስ አሁን እንግዲህ አክሱም ነው የሚገኘው ማለት ነው ላሳያችሁ ፈልጋለሁ ይህ ታሪካዊ የሆነ ቦታ ወንድማችን ያስረዳናል በደንብ አድርገው ኢንተርቪው ላደረገው ነው እንግዲህ አሁን ዛሬ ጋዜጠኛ ልሆን ነው እሺ ወንድሜ እስኪ ትንሽ አስረዳኝ ስለ አክሱም ስሜ ፍጹም ባላለው በቱሪዝም ማናጅመንትና በቱር ጋይድ የተመረኩት እዚህ ለ16 አመታት በዚህ ስራ እየሰራሁ ነው ያለው እና አሁን የምንገኘው በአክሱም አደባባይ ወይም ደግሞ ሜን ስቴል ፊልድ ብለን ነው የምንጠራው ይህ ማለት እነዚህ የአክሱም ሐውልቶቹ ለአክሱማውያን ነገስታት ለመቃብር ምልክት የቆሙ ናቸው እና ከስር ተላልቅ ግዙፍ የሆኑ መቃብሮች አሉ እና እንደሚታወቀው የአክሱም ስልጣኔ በጣም ሰፊ ነበር ያሁን ሰሜናዊ ሱዳንና ደቡባዊ ግብጽ እስከ የመን ሳውዘርን አረቢያ በንግድም በጣም የተካኑ ህዝቦች ነበሩ አክሱማውያን ከዚህ ልክ እንደ እጣን ቅመማ ቅመም የዝሆን ጥርስ ሜን ኤክስፖርታቸው ከዚህ ወደ ሜዲትራኒያን የህንድ ውቅያኖስ ወደ ኢስታንቡል ቱርኪ እንደሚወስዱ እንደሚላውጥ እንደነበሩና አስፈላጊ የሚባል እቃዎች ደግሞ እንደሚያስጎብኙ እንደነበሩ በተደረገው አርኪኦሎጂካል ቁፋሮ ሙዚየም ስላለን ውስጥ ገብተህ ታያቸዋለህ እና አላማቸው የመቃብር ምልክቶች ናቸው ሁለተኛ ለአክሱማውያን የነበራቸው የምህንድስና ቴክኖሎጂ ውጤት የሚያስረዱ ናቸው ስካይስክራቨር ቢልዲንግ ናቸው እና ከስር ደግሞ እንደየ 13 መስኮት አለው ከስር 13 መቃብሮች አሉ በአለማችን ግዙፉን ሐውልት የሚባለው ይሄን የወደቀው ሐውልት ነው እና 33 ሜትር ቁመት አለው 520 ቶን ክብደት ይመዘናል እና እነዚህ ድንጋዮቹ ግራናይት ናቸው ግራናይት በጣም ጠንካራ በቀላሉ ሊሰባበር ሊሸራርፍ ማይችል አይነት ድንጋይ እና የተጓጓዙት ከዚህ 6-7 ኪሎ ሜትር ነው ጥያቄው ግን ምንድነው እንዴት ናቸው የተጓጓዙት እንዴት አድርጎ ነው ያቆሙት በምን አይነት ማቴሪያሎች ናቸው የተፈለፈሉት ለሚለው ጥያቄ እስካሁን መልስ የለም እና የአክሱም ስልጣኔ እስካሁን የተጠናው 5% ብቻ ነው 90% 95% ገና ከስር ነው ያለው ለምን አልተጠናው እነዚህ አርኪኦሎጂስቶቹ ከውጭ ሪኮግኒሽን ብቻ ናቸው ያላቸው በመንግስት ኢትዮጵያ እና በቂ የሆነ ፋይናንሻል ይዘው አይመጡ ሞርለስ ላንድ ወር 3 ሳምንት ናቸው የሚቆፍሩ እና ካሳም ለመሬቱም ካሳም ያስፈልጋል እና እንዳለ ከተማ በሙሉ ከስር መቃብሮችና ቤተ መንግስቶችና የተለያዩ ሐውልቶች ናቸው የሚገኙ እና ከስር ገብተን ነው የምናያቸው ተላልቅ ግዙፍ መቃብሮች አሉ ማየት እንችላለን ነው እሺ ደስ ይለኛል ይሄንን የወደቀው ሐውልት እዚህ ልክ እንደዚህ ፓተርኖቹ 13 መስኮቶች አሉበት ግራናይት ነው ሳይናይት ሶፎናይት ግራናይት ነው የሚባለው ከብዙ ሚሊዮን አመታትን በቀለጠ እሳተ ገሞራ የሚፈጠር አይነት ድንጋይ ነው እና ከ7 ኪሎ ሜትር ነው የመጣው የተጓጓዘበት ምክንያት ምንም የሚታወቀው ነገር የለም ግን አንድ መላምቶች ጎድራ ይባላል ቦታ 7 ኪሎ ሜትር ነው ምናልባት በዝሆኖችና ወይም ደግሞ ጃይንትስ የሚባል ግሪንግሮች ታስባለህ እነዛ እስኪ አንዴ እንግባ ወይም እንትን ማድረግ እንችላለን እሺ አንዴ ፕሊስ አሁን ወደ ትልቁ መካነ መቃብር የአክሱማውያን ግዙፉን መካነ መቃብር ሞዘሌም ተብሎ ነው የሚጠራ ይሄንን በአርኪኦሎጂካል ቁፋሮ ተቆፍሮ ነው የተገኘው በ1965 ዓመተ ምህረት በኔቨል ቺትክና ፕሮፌሰር ዴቪድ ፊሊፕሰን ይባላል እና እዚህ የነበሩ እቃዎች በሙሉ ተቆፍሮ ወጥተዋል አሁን እንደምታየው ይሄ ግዙፍ መካነ መቃብር የአክሱማውያን ነገስታት ሊቆበርበት የነበረ ነው የቀብር ስነ ስርዓታቸው እንዴት ነው ካልን በዚህ ሳይድ ያሉ ቸምበሮቹ ፍላሽ ላይ ተብራ ነበር እነዚህ ቸምበሮቹ ነገስታቶቹና የንጉሱ ቤተሰቦቹ የሚቀበሩበት ናቸው በዚህ ሳይድ ያሉ ደግሞ ያ የሞተው ንጉስ ወይም የራሱን ቤተሰብ የሆነ እቃው አብሮ ነው የሚቀበረው ምክንያቱም ከሞት ህይወት ስለሚያምኑ ሪዘሬክሽን ስለሚያምኑ እቃቸው ግሬቭ ጉድስ ምንላቸው እዚህ አብሮ ኢንክሉዲንግ መጠጥ ይዘው ሌላ ቦታ ይነሳሉ ነገር እንነሳለን የሚል አሳባለ ፎር አፍተር ላይፍ ዋው ፎር አፍተር ላይፍ እዚህ ነው የሚቀበረው አብሮ ከዛ እነዚህ ሻፍት እንላቸዋለን አንድ አላማቸው አንድ ንቅረት ሶሪ አንድ ብርሃን እንዲያስገባ ነው ከላይ ይሄኛው ሁለተኛ ደግሞ ያ የሞተው ሰው ያው ስፒሪቱ ወይ መንፈሱ በዚህ አርጎ ወደ ገነት ይወጣል ይባላል ሲሚላር እንደነዚህ ግብጻውያንና በተለያየ የነበረው የዓለም ስልጣኔ ተመሳሳይ የቀብር ስነ ስርዓት ነበራቸው እዚህ ላይ ስካልፕቸሮች ተገኝተዋል አጥንቶችም ተገኝተዋል አሁን ሙዚየም ስላለን ዲስፕሌይ ስላለ እዛ ሙዚየም ሄደንም እናየዋለን ግን ይሄንን መቃብር ይቀጥላል ነገር እያያችሁ ተጠንቀቁ ገና ይሄንን ቁፋሮ አላለቀም እሺ
እንደገና ይሄን ታያታለህ በር ናት እስኪ አፈር ሞልተዋል ይሄኛው በር ነው አዎ በር ናት ከዚህ የምትታየው ያለችው በር ናት ይቀጥላል ይሄን አትቆፍረው አፈር ሞልቶ ነው ያለው ገና ተጨማሪ ክላሶች አሉ እዚህ ላይ ብዙ ነገር እንጠብቃለን ለምን ነው የማይቆፍረው ፋይናንሻል እንዳልከው ነው እንጂ ከተቆፈረ ሌላ ነገር ይገኛል ሌላ ነገር አለ እንደ አረ ይሄ መፈለግ አለበት በደንብ ኢንቨስት ተደርጎበት ገና ነው ይቆፍራል አርኪቴክቶቹ በአመት አንዴ ነው የሚመጡ እዚህ የሚቆፍሩ የብርጭ እንዴት ትዕግስት ኖራቸው ግን እኔ አሁን ትንሽ ገንዘብ ቢኖረኝ ኢንቨስት ለማድረግ ይሄ መቆፈር አይፈቀድም ነው ፍቃድ ያስፈልጋል እነሱ ብርጭ አርኪቴክቶች ለመጀመሪያ ጊዜ ይሄን ስላገኙት ቆፍረው ስላገኙት እነሱ ናቸው የሚጨርሱት ሌላም የጣሊያን አርኪቴክቶች የሚቆፍሩበት ቦታ አለ የጀርመኖችም አሉ ፍሬንች አርኪቴክቶችም አሉ አራት ሳይንቲስቶች ናቸው ያሉ እና በየሳይታቸው ይዘው ነው የሚቆፍሩ ኦኬ ቴንክ ዩ የቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው እኔ ኢትዮጵያን አንድ አድርጋታለሁ አዶናይ ነኝ ብዙዎች ቴድሮስ የሚባለው ኢትዮጵያን አንድ የሚያደርጋት የቴድሮስ ይሆን ወይ ከሰሜን የመጣ እያሉ ነበር እንጃ እሱ ነኝ አይደለሁኝም አላውቅም ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና አላማ ነበረኝ አሁንም ወደዛ እየገሰገስኩኝ ያለሁት እና ሱራጃ ወንድሜ የቪዲዮ አይቼዋለሁ ልቤም በጣም ተነክቷል ስላየሁት ማለት ነው እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ በጣም አሪፍ ሰው ነህ አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርጋ ማለት ነው እና አይዞህ ልልህ እፈልጋለሁ ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም ማሸነፍም አይቀርም ወንድም አለም እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት ፈልጋለሁ because አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ ፈልጋለሁ ወንድም አለም እወድሃለሁ ስልክ ቁጥር በውስጥ ጻፍልኝ ሜሴጅ አድርጌልሃለሁ አሁን እወድሃለሁ ቻው ጋይስ እንግዲህ ወደ አክሱም መተናል በጣም ደስ የሚል ጊዜ ነው የሀገራችን ልጆች ተመልከቷቸው ፍቅር እያያችሁ ነው እወዳችኋለሁ ሁላችሁም ለምታሳዩኝ ፍቅር በጣም አመሰግናለሁ እንግዲህ በማርያም ምክንያት ነው ያሸነፍነው እዚህ ደረጃ መደረስነውና እናመሰግናለን እስኪ ሁላችንም ማርያም ሄይ ማርያም እሺ እኛም እንወዳቸዋለን ዴቪድ እወዳቸዋለሁ እወዳቸዋለሁ እሺ ወዴት እንሂድ በየትኛው እሺ ላፒዬ እሺ አንዴ ወደዚህ ነው መውጫ ቆይ አንዴ መኪና አለ ቆይ እሺ ኖ ዶክተር ና ጻፈው እሺ ነበር እሺ ያንን ጊፍት ስታው እናቴ ትምታርገው እሺ አዲ እወድሻለሁ እናቴ እንወዳለን እዚህ ጋር አርጌዋለሁ እሺ አሁን አሪም ደግሞ እንደነበርሻለሁ እሺ አንዴ ቆይ በፊት እሺ አንዴ እሺ ወዳችኋለሁ ቴንክ ዩ ነበር እሺ ሰላም እንዴት ናችሁ አይዛዩ መስገን በሁለተኛ ጊዜ በማሸነፍ ምን ተሰማ በጣም ደስታ እየተሰማኝ ነው ተመስገን ለሶስተኛ ጊዜ አሸንፋለሁ ብለህ ታስባለህ ማሰብ ብቻ አይደለም አምናለሁ እሺ መጀመሪያ ኖሚኔት መደረግ ስታይ ለማን ነው የተናገርከው መጀመሪያ ምናልሽ እንደ ኖሚኔት መደረግን ስታውቅ መጀመሪያ ለማን የተናገርከው አይ ቲንክ ሁሉም ሰው አውቋል ባንዴ እውነት ለመናገር ግን እኔ ለእናቴ ነገርኩኝ ለአባቴ ነገርኩኝ አንተስ በጓደኛ እኔ በጣም ደስ ያለኝ ሰው ቃላቱም ራሱ የለኝም ሰው በጣም ነው ደስ ያለኝ ሰው ሶስተኛውንም ገና እንወስደዋለን የነደንም እንሄደው እንደዛ ነው ቃምኛል ሰው ሰላም ነው የነደን ነው ሞቶ እንደውም በመጨረሻ ማስተላለፍ የምፈልገው ነገር ካለ ማስተላለፈው ነገር ያው ተመስገን አመሰግናለሁ ለህዝቡ አመሰግናለሁ ለመረጡኝ ሰዎች ቤተሰቦቼ አመሰግናለሁ ለሚወዱኝ ሰዎች ሁሉ እሺ የጂ ፓወር አዋርድን አሸንፋለሁ ብለህ ታስባለህ? Yeah, definitely. Yes. Good luck to you. Thank you so much. አመሰግናለሁ። ሻድሬ በመጀመሪያ እንኳን ደስ አለህ። Thank you በማሸነፍ ምን ተሰማ? በጣም ደስ ብሎኛል። ደስታ በጣም እናመሰግናለን። በጣም የጂ ፓወር አሸናፊ በመሆንም በጣም ደስተኞች ነን። እናመሰግናለን። ማስተላለፍ የምፈልገው መልእክት ካለ እወዳቸዋለሁ። ሁላችሁም ከጎኔ ለቆማችሁ እወዳቸዋለሁ። አባቴ፣ እናቴ፣ ቤተሰቦቼ ሁላችሁም ስለተማመናችሁብኝ አመሰግናለሁ። ጓደኞቼ ሁላችሁም አመሰግናለሁ። የኢትዮጵያ ሕዝብ አመሰግናለሁ። ሳይደክማችሁ ቪዲዮ ለሰራችሁ ስለኔ በጣም አመሰግናችኋለሁ። አሪፍ ሚሞች ለሰራችሁ አመሰግናችኋለሁ። ለመረጣችሁ፣ ኮሜንት ላደረጋችሁ፣ ላይክ ላደረጋችሁ፣ ሼር ሪፖስት ላደረጋችሁ ሁላችሁም ከልቤ ነው የምወዳችሁ። እንግዲህ እኔ ሁሌም ስህተት አልሰራም ማለት ነው። ስህተት የምሰራባቸው ጊዜያቶች ሊኖሩ ይችላሉ።
መጥፋው ከመሰላችሁ በጣም ይቅርታ አድርጉልኝ። እወዳችኋለሁ። ፍቅር ነው የምፈልገው፣ ሰላምን ነው የምፈልገው፣ መከባበርን ነው የምፈልገው። እወዳችኋለሁ። እግዚአብሔር ይመስገን። እናመሰግናለን።